ማን ልበል ስምሽን? ሊዲያ እባላለሁ። የመጣሁት ከውቢቷ ሐዋሳ ነው። ሐዋሳ አምሮባታል አሉ ሰሞኑን ማቢስ። በጣም ተውባለች። ኮሪደር ልማቱ በጣም ፏ ብላለች። በጣም አሪፍ ልትሲ ነው ወይስ ምንድነው? ቁጥር ላይ እንዴት ናችሁ? ያው ደህና ነኝ። ቀድማ ደህና ነኝ ብለህ ያለው እኛ ምንም አንልም። ደህና ነኝ ብያለሁ። እኔ ሂውማን ካልኩሌተር ሊዲያ ተሾመ እባላለሁ። የዩኒቨርሲቲ የ3ኛ ዓመት የሄልዝ ኢንፎርማቲክስ ተማሪ ነኝ። ሼፍ ነኝ፣ ሞዴል ነኝ። በፍሪዘር እና ሂውማን ካልኩሌተር የፈርስት ናቹራል አቢሊቲ አሁንም ካልኩሌተር ላይ ነሽ? ሁለት አይነት ሂውማን ካልኩሌተሮች አሉ። ናቹራል አቢሊቲ እና አባከስ ቤዝድ የሆኑ። አባከስ ማለት ትሬኒንግ ነው፣ የማትስ ትሬኒንግ ነው። አባከሱን ቪዥዋላይዝ እያደረጉ እጃቸውን በመጠቀም ያንን ቁጥር ይሰሩታል። እኔ ደግሞ ናቹራል አቢሊቲ ነኝ። በተፈጥሮ ናቹራሊ ምንም ትሬኒንግ አልወሰድኩም፣ ልክ እንደናንተ ነኝ። ምንም አይነት ስልጠና አልወሰድኩም፣ ግን ናቹራሊ አይምሮዬ ፕሮሰስ ያደርጋል ቁጥሮችን። ከሁለት ዲጂት ከማባዛት እንጀምራለን። ሁለት ዲጂት ማለት 67 ሲባዛ 87 ምናምን። አንድ ሰው ይጠይቀኛል፣ በስልክ ቼክ ታደርጋላችሁ። በፍጥነት ነው። በፍጥነት 20 ሰከንድ ከ20 እስከ 30 ሰከንድ ባለው እሰራዋለሁ። 48 ሲባዛ 50 2400 አንድ ዲጂት በአንድ ደግሞ በማይክሮ ሰከንድ ነው። ካፍሽ ነው የምነጥቀው። አንቺ ኩርስ አንድ ዲጂት ማለት በአንድ ዲጂት ያ ካፍሽ ነው የምነጥቀው። አንድ ዲጂት በአንድ ዲጂት ሲባዛ 7 ምናምን ብትይ ካፍሽ እኩል ነጥቀሻል። ኦኬ 8 ሲባዛ 9 72። አሁን ደግሞ ሁለት ዲጂት ይሻላል። አሁን 3 ዲጂት በ3 እንመጣለን። 3 ዲጂት በ3 ቪዥዋላይዝ እያደረኩት ከ30 እስከ 40 ሰከንድ ባለው ውስጥ መልሱን ቁጭ አደርግላችኋለሁ። 3 ዲጂት ማለት 800 ምናምን ሲባዛ 900 ምናምን። ሁለት ዲጂቱን ትንሽ ሳንሄድበት ይቻላል መድገም ሄድበት። አንድ 98 ሲባዛ 20 1960 99 ሲባዛ በ60 መልሱ እንደጠኛ አላውቀውም እኔ። እሺ 5940 እሺ። ስለዚህ አሁን ወደ ሶስተኛው ነው። ወደ ሶስተኛው ሁለት ቀሏታል በጣም አትጠይቅም። የኔ ግራ ገባ። መጠየቅ ራሱ ፈራው እኮ ቁጥሩን ዝም ብዬ ነው። ከታዳሚም የቅራሚም ቤተሰቦች እሺ፣ ባለ 3 ዲጂት ባለ 3 ጥያቄ ካላችሁ ባለ ጠይቅሽ። 97 ሲባዛ በ86 8342 7 ሲባዛ 69 7 ሲባዛ 69 7 ሲባዛ 69 7 ሲባዛ 69 ፈተንሻት። ጥሩ ነው። ቢያንስ አይ ፈተንሻት። 4830 ልክ ነው። በጣም ጥሩ ነው ያለሽ። 28 ሲባዛ 68 28 ሲባዛ 68 እሺ። 28 አንቺ የምትጠይቂያት ግን ትንሽ 1904 ወደ 3 ዲጂት ነሽ። እሺ ጥሩ ነው። እኛ መጥራት አለብን። ከኦዲየንስም ከእናንተም ይቻላል። ጸጊ ጥሪ እንደውም 389 ሲባዛ 910 ነርቨስም ከሆነ ግን እኮ በቃልሽ ነው የመሰለኝ። አይ አይደለም፣ እያየሁ በ40 ሰከንድ ሰራዋለሁ። ችግር በ40 ሰከንድ 40 ሰከንድ አይሱ 29 30 ቆይ ድምጽ ቀንሽላት ቦዲሽ ኩታይ ጤር 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 ቤቤ ለልከና 353990 ዋው 353990
አቤት ይሄ አንዳለኝ ብለን አናት ላይ የምንጽፈው ነገር ሁሉ በቃ ልጅ ነው እሱን ካልኩሌት ያደርጋል። አንድ ሰው ራሱ ታይም ይያዝና እዚህ ጋር እንትን እያለ መስራት ይችላል። ምን ያክል ታይም ሊፈጅ እንደሆነ አይደለም እንደዚህ በማየት ቀርቶ ዋው ሌላ ባለ 3 ዲጂት ላይ ቋታ 580 ሲባዛ 695 ይሄን በብር ብትሰጪኝ ነው በቃ 43100 ዋው አስና 43100 ይሄን በ25 ሰከንድ 25 ሰከንድ ላይ ቶበስ እና አሁን ደግሞ ወደ 4 ዲጂት እንሄዳለን። ገና እንሄዳለን ብዙ ገና እንሄዳለን እንገልጣለን። እኛም አሁን መጠየቅ ነው እኮ ማንችለው ባለ 4 ማና 4620 እሺ 4620 ሲባዛ በ2510 እዳ አለበት መሰለኝ። ዋው ይሄን ግን ራሴ ያረኩ ዜሮ ሰው የምር ሂሳብ ጎበዝ ነሽ ሰብሪ ነኝ ግን እንደዚህ ትርትር ያላል። ግን ሂሳብ የሚወዱ ሰዎች አሁን በየቤታቸው ይሄን ነገር ይሞክሩታል እንትን ያደርጉታል። እኔ ህጻናቶች ደስ ይለኛል አሁን ሂሳብ ጎበዝ ይሆናሉ እንደዚህ በጀት ምንድነው ግን 11 ሚሊዮን 596 ሺህ ብላ ምንም ታጠኙ ግን ትምህርት ላይ ምንም ታጠኙ? እኔ የሄልዝ ኢንፎርማቲክስ ተማሪ ነኝ። ጤና ላይ ነው የጤና ሄልዝ እንጂ አካውንቲንግ ብትሆኚ አካውንቲንግ በብዙ ዘርፍ እመጣለሁ። ሂሳብ ግን ውጤትሽ እንዴት ነበር? ምንም አይልም። የናሽናል ኤግዛም ላይ የነበረሽ ናሽናል ኤግዛም ላይ ምንም አይልም። ትንሽ 12 ላይ እንትን ብዬ ነበር። ወደ ሌላ እንትኖች ላይ ሞር ፎከስ አደረግ ነበረ። ግን ስቲል ደስ ይለኛል። በጣም ወድጄው የምሰራው ነገር ነው፣ ምዝናናበት ነው። ዛሬ እንደ ድንገት አሁን ትንሽ ኢንተርቪው ላይ ስለሆነ ፈርስት ታይም ነው የመጀመሪያ። ከዛ አንጻድ ነው እንጂ ኔክስት በሪከርዶች እመጣለሁ። በኢትዮጵያ ሪከርድ ነኝ። ከዚህ ነገር ጋር የተገናኙ ሰዎችን አቶ ከበደን እያወራዋቸው ነበረ። እሱን አቶ ከበደ ማለት አባከስን የሚያሰለጥን በተለያዩ ክልሎች ላይ እያሰለጠኑ እሱ ነው ዋና ኃላፊ እዚህ ላይ የሚሰራ እና እሱን እንዳወራት ከሆነ የኢትዮጵያ ሪከርድ እንደሆንኩ ነው የነገረኝ። በውድድር ብትመጪ ጥሩ ነው። በውድድር የኔ አሁን እንዳልወዳደርም አባከስ ትሬንድ አድርገዋቸው ነው ወደ ውድድር የሚያመጧቸው። የኔ ስፔሻል ኬዝ ነው። ያንቺ በተፈጥሮ ስፔሻል ነው። እንደኔም አይሰሩም አሁን አባከስ ቢሰሩ። በጣም ይገርማል። የተለየ ተሰጥኦ ነው። ከሐዋሳ ድረስ እንግዲህ ቅዳሜን ከሰዓትኛ ጋር ስለመጣሽ በጣም እናመሰግናለን። በድጋሚ እንደምትመጪ በጣም እርግጠኛ ነኝ። እናመሰግናለን። ጨምርላት ኮንፊደንስሽ የእውነት ነው የምልሽ። the way you dress up በቃ አለባበስሽ፣ ኮንፊደንስሽ የእውነት ነው የምልሽ። ይሄ የማይገኝ ነገር ነው እና ብዙ ኳሊቲዎች ያሉሽ ልጅ ነሽ። ገና ከፍታ ያለሽ። አመሰግናለሁ በጣም። ሌላ ማስተላለፍ የምፈልገው ነገር ያው ይሄ ታለንት አለኝና የኢትዮጵያ ሕዝብ ሰፖርት ብታደርጉኝ፣ ማለትም ይሄ በኢትዮጵያ ብቻ የሚቀር ነገር አይደለም። ማለትም ኢንተርናሽናል ስቴጆች ላይ ሄጄ ሀገሬን ሪፕሬዘንት ማድረግ ፈልጋለሁ። ሀገሬን በዓለም አቀፍ ደረጃ ራሴን ብቻ ሳይሆን ሀገሬን ከፍ አድርጌ የራሴንም ሊዲያንም ሪፕሬዘንት የሚያደርግ ሪከርድ ለሀገር ይዤ መምጣት እፈልጋለሁ። ለዚህም ደግሞ የእናንተ እገዛ ያስፈልገኛል። ዩቲዩብ አለኝ። በቲክቶክም በዩቲዩብም ሰብስክራይብ አድርጉኝ። የቅዳሜን ከሰዓት ሰብስክራይብ አታደርጉኝም?
በጣም እናመሰግናለን። ሌላ ማመስገን የምፈልገው ጸጊን ነው። ቀጥታ እሷን ነበር ኮንታክት ያደረኳት እና በጣም ነበረ ሰፖርት ያደረገችኝ። ማለትም በቃ በጣም ለስራ ዴዲኬሽን እንዳለሽ ነው ያየሁት። ማለትም ከዚህ ነገር ጋር የሚገናኙ ሰዎችን በፍጥነት ነበር ቴክስት የላክሽልኝ እና በዚህ አጋጣሚ በጣም ነው ማመሰግንሽ ማለት ነው። እናቴ በጣም ነው በጣም ሰፖርት እያደረግሽኝ ስለሆነ ባለኝ ታለንት ላይ ያው ጥሩ ደረጃ ደርሼ እንደማኮራሽ ተስፋ አደርጋለሁ። በሌሎች ነገሮችም እመጣለሁ። በሞዴሊንጉም በደንብ እሄድበታለሁ። በሌሎችም በዚህ አጋጣሚ አብራችሁ መስራት የምትፈልጉ ልታበረታቱኝ የምትፈልጉ ካላችሁ እየተማርኩ ነው ያለሁት። ሞዴሊንግ አለው። ፕሮሞሽን መስራት እችላለሁ። ብራንድ አምባሳደር መሆን እችላለሁ። የሚገርም ፖቴንሻል ያለኝ ልጅ ነኝ። ስላዳመጣችኝ በጣም አመሰግናለሁ።